ጥምቀት ከዮርዳኖስ እስከ ኢትዮጵያ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጥምቀት ለክርስትና ሕይወት መሰረት፣ ወደ መንግሥተ ሰማያት ለመግቢያም የመጀመሪያዋ ደጅ ናት። ይህ ምስጢር በቤተ ክርስቲያናችን ትምህርት መሰረት ዝም ብሎ የውሃ ሥርዓት ሳይሆን ሰውና እግዚአብሔር የታረቁበት፣ የሰው ልጅ ከሰይጣን ባርነት ወጥቶ የእግዚአብሔርን ጸጋ ወይም የእግዚአብሔርን የጸጋ ልጅ መሆኑን ያረጋገጠበት ታላቅ የድል አዋጅ ነው። የጥምቀት መሰረቱ ራሱ ባለቤቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እርሱ አምላክ ሲሆን ሳለ ለአዳም የገባውን የቃል ኪዳን ትርጓሜ ለመፈጸም በዮርዳኖስ ወንዝ በዮሐንስ እጅ ተጠመቀ። ይህም ለእኛ ርኅራኄ ሊሆነንና ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም እንዳለው በዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ያስተማረውን መለኮታዊ ሕግ በተግባር ሊያሳየን ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥምቀት በሥርዓትና በስልጣን ይፈጸማል። ሕፃናት ወንዶች በ40 ቀናቸው፣ ሴቶች በ80 ቀናቸው ወደ ቤተ መቅደስ ቀርበው በጥምቀት ዳግመኛ ይወለዳሉ። ይህ የዘመናት ቀጠሮ መጽሐፍ ቅዱሳዊ መሠረት ያለው ሲሆን በብሉይ ኪዳን የነበረውን የግርዛት ሥርዓት የተካ ቆላስይስ 2:11 ላይ እንደገለጸውና ጌታችን ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው እንዳለው በማቴዎስ ወንጌል ምዕራፍ 19 ቁጥር 14 ላይ ቃል ኪዳን የገባውን ወይም የሰጠውን የፍቅር ጥሪ መፈጸሚያችን ነው። በጥምቀት ወቅት የሚሰጠው የክርስትና ስም ደግሞ አማኙ የድሮውን ማንነት ጥሎ በአዲስ መንፈሳዊ ማንነት መነሳቱን ያበስራል። ልክ አብርሃም ወደ አብርሃም፣ ስምዖን ወደ ጴጥሮስ እንደተቀየረ ሁሉ እኛም በሰማያዊ መዝገብ የምንጠራበት አዲስ ስም እንቀበላለን። በዚህ ቅዱስ ጉዞ ላይ ደግሞ የክርስትና አባት ወይም እናት እንደ መንፈሳዊ መሪና ዋስ አብረው ይቆማሉ። እነርሱም ልክ ሽባውን ተሸክመው ወደ ጌታ እንዳቀረቡት ሰዎች በማርቆስ ወንጌል ምዕራፍ 2 ቁጥር 5 ላይ እንደተገለጸው ሕፃኑን በሃይማኖት በምግባር የማሳደግ ሰማያዊ አደራን በፈቃደኝነት ይረከባሉ። አማኙ በአንገቱ ላይ የሚያስረው ክርስ ምንድነው ያሉ እንደሆነ ማዕተብ ደግሞ የፍቅርና የቃል ኪዳን ምልክት እንደሆነ ይነገራል። እውነታውም ይሄው ነው። ይህ ክር እኔ የክርስቶስ ነኝ የሚል የሕይወት ምስክርነት ሲሆን በደሙ ለዋጅን ጌታ ያለንን ታማኝነት የምንገልጽበት የቤተ ክርስቲያናችን መታወቂያ ነው። ይህ መንፈሳዊ እውነት በየዓመቱ በጥምቀት በዓል በታላቅ ድምቀት ይገለጣል። በጥር 10 ቀን ከተራ ተብሎ በሚጠራ ዋዜማ ታቦታቱ ከየመቅደሱ ወጥተው ወደ ጥምቀተ ባህር ይጓዛሉ። ይህ ጌታችን ከገሊላ ወደ ዮርዳኖስ ያደረገውን ጉዞ የሚያዘክር ሲሆን ባህር አይታ የሸሸችበትን በመዝሙር 114 ከቁጥር 3 ላይ መለኮታዊ ኃይልን የምናስብበት እንደሆነ ተገልጿል። በማግስቱ ጥር 11 ቀን የኢትዮጵያ ሰማይ በዝማሬና በእልልታ ይሞላል። ካህናቱ ውሃውን ሲባርኩ የዮርዳኖስ በረከት በሀገራችን ሜዳዎች ላይ ይፈሳል። በአጠቃላይ ጥምቀት በጽሑፍ በሰፈረው በመጽሐፍ ቅዱስ ቃልና ከሐዋርያት ሲወርድ ሲዋረድ በመጣው ቅዱስ ትውፊት የታጠረ ድንቅ ምስጢር ነው። መጽሐፍ ቅዱስ ሕጉን ሲሰጠን፣ ትውፊት ደግሞ ያንን ሕግ እንዴት በተግባር እንደምንኖርበት ሊያሳየን ያዘጋጀናል ያሳየናልም። ስለዚህ ጥምቀት ለእኛ ኢትዮጵያውያን ሃይማኖት ብቻ ሳይሆን ማንነታችን፣ ታሪካችንና ከፈጣሪያችን ጋር ያለንን የማይበጠስ የፍቅር ሰንሰለት የምንገልጽበትና የምንጣመርበት፣ አንድ የምንሆንበት፣ የምንከበርበት፣ የምንባረክበትም ነው። ወስብሐት ለእግዚአብሔር። መልካም ቀን።